እግዚአብሔር ይስጥልኝ በጣም አመሰግናለሁ። በኦሮሞ ሕዝብ ዘንድ ሰሜን ሸዋ አካባቢም እንደዚሁ በአማርኛ የሚተረት እንደ ታሪክም የሚነገር አንድ ነገር አለ። አንድ በጣም ኃይለኛ እንደ ንግስት አገሩን አንቀጥቅጣ የምትገዛ ሴት ነበረች ይባላል። ይህን የዛን ታሪክ የምታውቁ ሰዎች በደንብ ታውቁታላችሁ። እና እሷ ወደ ስልጣን እንደመጣች መጀመሪያ ያደረገችው አዋቂ የተባለውን ሰው በሙሉ ግደሉ አለች። እና ሰውም እውነት መስሎት በአገሩ የነበረውን እንደው ያውቃል የተባለ ትልልቅ ሰው በሙሉ ገደለ። መንገድ ላይ ሲያገኝ ይገላል፣ መንገድ ላይ ሲያገኝ ይገላል። እና አንድ ቀን አንድ በጣም ሊቅ የሆነ ሰው ሲያልፍ ይሄው ህዝብ እንዲሁ ይሰበሰብና ሊገለው ይሄዳል። ይሄ ሰውዬ ምን ይላል? አትግደሉኝ፣ አንድ ቀን እጠቅማችኋለሁ። ምን ትጠቅመናል? ዋናው መሪያችን ግደሉ ብለዋል። እሱም መፈጸም አንተ ከሳቸው የተለየ ምን አውቀት ትጠቅመናለህ? ግድ የላችሁም እንዴ ግደሉ ተብለን አንተን ሳንገድል እንዴት እናደርጋለን? አንድ የሆነ ቦታ ደብቁኝ፣ አንድ ቀን እጠቅማችኋለሁ ብሎ ለመናቸው። እና ከለመናው ብዛት እሺ ብለው የሆነ ቦታ ደበቁት። እና በአገሩ የነበረ ሰው በሙሉ አለቀ። ይሄ በሙሉ ማለቁን ካረጋገጠች በኋላ ህዝቡን በሙሉ ሰበሰበች እና በሉ ሰማይ ላይ ቤተ መንግስት ስሩልኝ አለቻቸው። ሰማይ ላይ እኛ እንዴት አድርገን አላቅም፣ ብቻ ሰማይ ላይ ቤተ መንግስት ስሩ፣ አንድ ሳምንት ሰጣችኋለሁ፣ በአንድ ሳምንት ውስጥ ቤተ መንግስቱን ካልሰራችሁ እንገላችኋለን አለቻቸው። ህዝቡ ተጨነቀ። መጀመሪያ አዋቂ የተባለውን ሁሉ ጨርሷል። አሁን ደግሞ ሰማይ ላይ ቤት ስራ ተብሏል። ምን ያድርግ? በዚያ ጊዜ ዛሬ እንኳን ቢሆን በአውሮፕላን ወጣለሁ በመንኮራኩር ወጣለሁ ብሎ ያስባል። ያኔ ሰማይ በራቀበት ዘመን እንዴት አድርጎ ይስራው? እንቅልፍ አጡ፣ ይሰበሰባሉ፣ ይመክራሉ፣ ይሰበሰባሉ፣ ይመክራሉ። ከየት ያምጡት? በኋላ ከመሃል አንዱ ሰው ትዝ አለው። ያኔ ልንገለው ስንል አንድ ያተረፍነው ሰው አልነበረም? አዎ። እንዲህ ለመቼ ሊሆን ነው ታዲያ ያተረፍነው? እስቲ ሄደን ጠይቀው አሉ። እና ሄዱ። የደበቁበት ቦታ ኧረ እባክህ ያቺ እኮ ሁሉን ግደሉ ያለችን ንግስት አንተ ያልከው ነገር ነው የመጣው። አሁን ሰማይ ላይ ቤት ስሩ ብለናለች። ምን እናድርግ? አይ ቀላል ነው እንዴ! ሰማይ ላይ ቤት መስራት እንዴት ቀላል ይሆናል? አይ ቀላል ነው። ሰማይ ላይ ቤት መስራት ይችላል። እንዴት አድርገን? አይ እናንተ ማለት ያለባችሁ ምንም ችግር የለም እንሰራዋለን፣ ውጪና ቦታው መርጠሽ ለክተሽ አሳይን በሏት። እሺ ብለው ሄዱ። እንዴት ነው ሰማይ ላይ ቤት ልትሰሩ ነው? አዎ በደንብ ተዘጋጅተናል፣ ሁሉን ነገር አዘጋጅተናል። ታዲያ አይ እኛ እንግዲህ ለንግስት የሚያስፈልገውን መጠኑን ምኑን አናውቀውምና ውጪና ቦታውን ለክተሽ አንቺ ደስ የሚልሽን ከዚህ እስከዚህ ብለሽ አሳይን እንሰራዋለን አሏት። የደበቃችሁት አዋቂ አለ ማለት ነው እንጂ ይሄ እናንተ አታመጡት። የዚች ሀገር ችግር የመነጨው አዋቂዎቿን የገደለች ጊዜ ነው። የ66ቱ አብዮት አንድ ካመጣብን ጦስ ብዙ አዋቂዎቻችንን አሳጥቶናል። በቀደም ዕለት አንድ ትልቅ ሰው ሲናገሩ ምን ሰማኋቸው? በዛ በተማሪዎች ንቅናቄ ከፊቱ ነው ሲመሩ የነበሩ ሰው ናቸው። አክሊሉ ሀብተወልድ ካቢኔ ወርዶ የእንዳልካቸው የመጣ ጊዜ ጥቂት ፋታ ስጡኝና ብዙ ነገር ቀይራለሁ አሉ። ወታደሩም ተወሰነ ደሞዝ ከተጨመረለት በኋላ ተመልሶ ወደ ካምፑ ሄደ። ብዙ ጊዜ ወታደሩ ይወቀሳል፣ መጥቶ አብዮቱን ቀማ ይባላል እንጂ ወቴ የራስክን ደሞዝ አስጨምረህ ተመለስክ ብለን ደና ካምፑ የገባውን ወታደር አምጥተን አብዮቱን ተረክቦ እንዲገለን ያደረግነው እኛ ነን። ያኔ ወቴ ደና ወታደሩ ደሞዙን ተቀብሎ በየካምፑ እንደገባ እሳቸውም ጊዜ ሰተናቸው ሂደው ቢሆን ያ ሁሉ ሊቅ ሳያልቅ ኢትዮጵያም ከዛ በኋላ ደርግም አይመጣም፣ ከዚያ በኋላ ኢህአዴግም አይመጣም፣ ደና በሰላም እንኖር ነበር አሉ።
አንዲት ሀገር አዋቂዎቿን ከጨረሰች ሚሊዮን ህዝብ ወይም እኛ አሁን እንደያዝነው 110 ሚሊዮን ህዝብ ስለያዘች ምንም አይጠቅማትም። በህዝብ ብዛት አይደለም፣ በህዝብ ብዛት አይደለም። ከህዝብ መሃል አዋቂዎች ያስፈልጋሉ። ህዝብ አዋቂ ማፍራትና አዋቂ መስማት ነው ያለበት። የሰለጠነ ህዝብ ማለት ሁለት ነው። አንድ አዋቂ ማፍራት የሚችል ማሰብ የሚችል ማሰላሰል የሚችል መቅደም የሚችል ማብራት የሚችል የሚያፈራ ህዝብ። በተወሰነ መልኩ እዚህ ላይ በዘመናት ተሳክቶልን ነበር። ሳይማር ያስተማረን የሚለው እኮ ዝም ብሎ የመጣ አይደለም። ብዙ ህዝብ የትምህርትን ጥቅም ያውቃል። ዘርዓ ያዕቆብ መጽሐፈ ብርሃን በተሰኘው መጽሐፉ አጼ ዘርዓ ያዕቆብ ምርጦቹ የኢትዮጵያ ሰዎች ትምህርትን የተጠሙ ናቸው ይላል። እስመ ጽሙዓን ለትምህርት ብሔረ ኢትዮጵያ ሄራን ይላል። ምርጦቹ ኢትዮጵያውያን ትምህርት የተጠሙ ናቸው ነው የሚለው። ለትምህርት በጣም ቦታ ይሰጠዋል። ስለዚህ አንድ ሰው ከየትም ሀገር ይምጣ እዛ ቦታ እስከተማረ ድረስ የትነህ ማነህ ሳይባል ዛሬ በትልልቆቹ ተቋማት የተጀመረውን ስኮላርሺፕ ሰጥተው በመድረሳ ትምህርት ቤቶችም በአብነት ትምህርት ቤቶችም ሰው አገሩን ለቆ እንዲያውም ሰው በአገሩ ከተማረ ትምህርት አይገባውም። ምክንያቱም እናቱም ስትሞት፣ አክስቱም ሲሞቱ፣ አጎቱም ሲሞቱ፣ በለቅሶም በሰርጉም ስለሚሄድ ለትምህርት ጊዜውን አይሰጥም ብሎ ከሀገሩ ወሬ የማይሰማበት ቦታ ርቆ ለትምህርት ነው የመጣው ተብሎ ቁራሽ እንጀራ እየተቀበለ በነፃ መምህሩም በነፃ የተቀበላችሁትን በነፃ ስጡ በሚለው መርህ መሰረት በነፃ አስተምሮ ይለቀዋል። ለትምህርት ትልቅ ቦታ የነበረው ብዙ አዋቂ ለማፍራት ሞክሯል። አዋቂዎቹን የመጠበቅና አዋቂ የመስማት ችግር ግን አለብን። አዋቂዎቹን የመስማት በዓለም ላይ ትልልቅ ለውጥ የመጣው ሁሉም ህዝብ ሰልጥኖ አይደለም። በጣም የሰለጠነ የምትሉት እንግሊዝ ብትሄዱ፣ ጀርመን፣ አሜሪካ ሁሉም ህዝብ ሳይንቲስት ሆኖ ሁሉም ህዝብ የፖለቲካ ሊቅ ሆኖ አይደለም። በተለየ መልኩ ማሰብ የሚችሉ ሰዎች ስለነበሩ ትንቢተ ኢሳይያስ ላይ አንድ ቃል አለ። ምን ይላል? እኔ እግዚአብሔር ንጉሳችሁ ነኝ፣ እኔ እግዚአብሔር ህግ ሰጫችሁ ነኝ፣ እኔ እግዚአብሔር ፈራጃችሁ ነኝ ይላል። ይሄንን እንግዲህ በዓለም ላይ ያሉ ሰዎች በሙሉ ሲሰሙት ኑረዋል። ከክርስትና በፊትም ጀምሮ እንደምታውቁት ትንቢተ ኢሳይያስ እኛ ሀገር የደረሰው ከክርስትና ልደት በፊት ነው። ይሄን እኛም ሰምተነዋል። ሌላውም ህዝብ በሙሉ ሰምቷል። የአሜሪካ ፌዴሬሽን ሲመሰረት የነበሩ ሊቃውንት ግን ከዚህ ነው አሁን ዛሬ አሜሪካ የምትመራበትም በኋላም ዓለም በሙሉ ጥሩ ህግ ነው ብሎ የተቀበለውን ህግ ተርጓሚው ፍርድ ቤቱ፣ ህግ አውጪውና ህግ ፈጻሚው የሚባሉትን ሶስት የመንግስት አሰራሮች እኔ እግዚአብሔር ንጉሳችሁ ነኝ የሚለው ፕሬዝዳንቱ እንዲወክል፣ እኔ እግዚአብሔር ፈራጃችሁ ነኝ የሚለው የዳኝነቱን ስርዓት እንዲወክል፣ እኔ እግዚአብሔር ህግ ሰጫችሁ ነኝ የሚለው የህግ አውጪውን ምክር ቤት እንዲወክል አድርገው ከዚሁ ቃል ተነስተው እነሱም የተጠቀሙበትን ዛሬም እኛም ልንጠቀምበት የምንችለውን ይሄንን አሰራር ፈጠሩ። እኛ ይሄን ያህል ሺህ ዘመን ስናነበው ነበር። ይሄን መጽሐፍ ምን ሆነን ነው? የሀብት ጉዳይ አይደለም፣ የአንድ ነገር የመሰጠት ጉዳይ አይደለም። በተለየ መልኩ ብቅ አድርጎ የሚያስብ ሰውና እሱን የሚሰማ ህዝብ ግን ያስፈልጋል። ብዙዎቹ አሜሪካን ሀገር ሄደው ትልልቅ አሜሪካን ስልጣኔ የፈጠሩት ሰዎች በዚያ ዘመን በተለይ አብዛኛው አውሮፓ የካቶሊክ እምነት ተከታይ በነበረበት ጊዜና እምነትና መንግስት አንድ ሆኖ የብዙውን የሰዎችን የሐሳብ ነጻነት በገደበበት ጊዜ እሱን እየጣሉ አሜሪካ የገቡ ሰዎች ናቸው። ለጀርመን መስራት የሚችሉ፣ ለፈረንሳይ መስራት የሚችሉ፣ ለእንግሊዝ ለአየርላንድ መስራት የሚችሉ፣ ለኖርዌይ መስራት የሚችሉ ሰዎች ናቸው። አሜሪካ ተሻግረው በነበረው ነጻነት የውስጣቸውን እምቅ ዕውቀት እንዲያወጡ ረድቷቸው እሱን የሚሰማ ደግሞ ማህበረሰብ አግኝተው መሰልጠን የቻሉት። ይሄ በማይኖርበት ጊዜ ነው እንግዲህ የመንግስት አስተሳሰብ የምንለው ነገር ይመጣው። ያቺ ንግስት የተጠቀመችው እሱን ነበረ። ግደሉ አለች፣ አስገደለች፣ አጥፎ አለች፣ አስጠፋች። ለምን የሚል የሚጠይቅ እንዴት ለምን የሚል ከመካከል ጠፍቶ ነው
በእኛም ብዙ ሰዎች የማፍራት ችግር አልነበረብንም። ግን ከላይ እስከ ታች ቅድም ዶክተር ዳኛቸው ሲጠቅሰው እንደነበረው እኮ በእኛ ሀገር አባባል መካሪ የሌለው ንጉስ ያለ 1 ዓመት አይነግስ እኮ ይባላል። አንድ መሪ መስማት አለበት፣ መካሪውን መስማት አለበት። የሚመክረውን ካልሰማ ያለ 1 ዓመት አይነግስም ተብሎ እኮ የሚሰማ መሪና የሚሰማ ህዝብ ግን ያስፈልጋል። ቅድም እንደተባለው ፍትህ እንዲነግስ ከፈለግን ዳኞች ስላሉን ወይም እስከታች ድረስ ፍርድ ቤት ስላቋቋምን የሚሆን ነገር አይደለም። የሚያስተውል በዚህ በ5 ዓመቱ የጣሊያን ወረራ ጊዜ አንድ ያጋጠመ ነገር እዚህ ሰሜን ሸዋ በረሃ ውስጥ ጀማ በረሃ በገባው ጊዜ አንድ ሽማግሌ የነገሩኝ ነገር ልንገራችሁ። ከዚያ በፊት ነው ያ አካባቢ ብዙ ጊዜ አሁንም እንኳን በበቂ ሁኔታ በመንግስት የሚተዳደር አይደለም። በረሃ ስለሆነ የመንግስት አስተዳደርም ወደዛ መሄድ ይከብደዋል። የሀገሩም ሰው በጣም መሳሪያ ባለቤት ነው። በጣም ከባድ ህዝብ ነው። ጣሊያንም ማሸነፍ አቅቶት ብዙ ጊዜ መከራ የተቀበለበት ህዝብ ነው እና ያ አካባቢ በጎበዝ አለቃ የመተዳደር ባህል አለው እና አንዱ የጎበዝ አለቃ ሲሞት ልጁ በደንብ አድርጎ በዛ መልኩ ያሰለጥና ልጁ እየተተካ መጀመሪያ ልጁ ካለ እሱ ይወርሳል፣ እሱ ካልቻለ የእሱ ታች እንዲህ ያለ ይቀጥላል እና ያኔ ጣሊያን በገባበት ጊዜ የነበረው የጎበዝ አለቃ በውጊያው ላይ ይሞትና ተተኪው መውረስ ነበረበት ስልጣኑ። ተተኪው ግን በብዛት ይሄ የመዋጋት በረሃ የመሄድ የሽፍትነት ከመሳሪያ ጋር ያለ ፍቅር የለውም። ሲፈጥረው እንደሱ አልፈጥረው። ከዛ ይልቅ ግብርና የከብት እርባታ እንደዚህ ነገር ደስ ይለዋል። ግን ደግሞ በባህሉ መውረስ ያለበት እሱ ነው። እሱ ወርሶ አገሩን አስታጥቆ መከላከል ያለበት እሱ ነው። በሰላሙ ዘመን ቢሆን ችግር የለውም፣ እንደዛ አድርጎ ማስተዳደር ይችላል። አሁን ግን ጠላት አለ፣ ይመጣል፣ ይዋጋል። ተዋጊ መሪ የሚያስፈልግበት ጊዜ ነው። ገበሬ መሪ የሚያስፈልግበት ጊዜ አይደለም። የሱ ታናሽ ደግሞ ሙልጭ ያለ ሽፍታ ነው። በዛ ሀገር አባባል ምን ይላሉ? ሴት ልጅ ውሃ የቀዳች ገንቦዋን ተሸክማ ስትሄድ ውሃ የቀዳችበትን ከቅል የሚሰራውን የውሃ መቅጃ ውሃው ላይ ታረጋዋለች። ካልሆነ ውሃው ይዛ ስትሄድ የረጨ ጀርባዋን ያበሰብሰዋል። እሱ እንዳይሆን እንደ ክዳን ነው የሚያገለግለው እና በጣም ተኳሽ ከመሆኑ የተነሳ ሴትዮዋን አልነካትም፣ ገንቦውንም አልነካውም፣ ቅሉን ለብቻ ተኩሼ መተዋለሁ ይላል። እንግዲህ ምን ያህል በራሱ እንደሚተማመን እኔ ነዋሪ 1 ዓመት አስተምሬያለሁና አንድ ጊዜ የሆኑ ሰዎች ተጣልተው ገበሬዎች ለሽምግልና ስንወርድ በረሃ ነው፣ ወርታች ነው፣ በበቅሎ እየወረድን አንድ መሳሪያ ያዘ ሰውዬ ከጎን ያለ አንዱ መሳሪያ ያዘ ሰው በቅሎን ይጎታል እና ማዶ በረሃው ላይ ጀማ በረሃ ላይ አጫጆቹ ያጭዳሉ እና ሲያጭዱ መጀመሪያ በጠዋት ብርድ ስለሆነ ጋቢውን ለብሰው ይሄዳሉ። ከተወሰነ ጊዜ በኋላ ግን ብርዱ ይሞቃል። ስለዚህ ጋቢውን አያስቀምጡትም፣ ይጠቀልሉትና አናታቸው ላይ ነው የሚያደርጉት። ከፀሐይ መከላከያ ነው። በኋላ ደግሞ ፀሐዩ በረድ ሲለው መልሰው ይለብሱታል እና ምን ብለው ይወራረዳሉ? ይሄ ሰውዬ እሱን አልነካውም፣ ጋቢውን ብቻ ነጥዬ ልበለው ይላል እና ከጎኑ ያለው ምን ቢል ነው ጥሩ ነው? ተው እባክህ ጥይት ታበላሻለህ ይላል። ሰውየውን ትመታዋለህ እኮ አይደለም የሚለው፣ ተው ጥይት ታበላሻለህ፣ የማይሆን ነገር ትሰራና። እርግጠኛ ናቸው ሁለቱም ሰውየው እንደማይመታ፣ ግን የማይሆን ቦታ ጋቢውን ትመታውና ጥይቱ ይበላሻል ነው እንጂ ሰውየውን ትመታዋለህ ብለው አይጭነው። እዚህ ድረስ የሚያነጣጥሩ ናቸው እና ያገሩ ሰው ተሰብስቦ መጥቶ በል አባትህ ሙቷል፣ አንተ በቦታው ተተካና ምራ፣ ከጣሊያን ጋር መዋጋት አለብን። ለምን ያልችልም? አሁን ጥሩ ገበሬ አይደለም የሚያስፈልገው። አሁን ጥሩ አራሽ አይደለም የሚያስፈልጋቸው። ጥሩ አዋጊና ተዋጊ ነው የሚያስፈልጋቸው። እኔን ተውኝ፣ ወንድሜን ተኩት። እንዴት በባህላችን በልማዳችን ታላቁ እያለ ታናሹ አይነግስም እኮ። አይ ልክ ነው፣ ታላቁ እያለ ታናሹ አይነግስም። ግን ወቅቱ እኔን አይደለም የሚፈልገው፣ ወቅቱ የሚፈልገው ወንድሜን ነው። ለዚህ አገር ሰላምና ለዚህ አገር ጤና ሲባል እኔን ተውኝ፣ ወንድሜን ወሰዱ አለ። ይሄ ነው አዋቂነት። እንደዚህ ነው
የኛ ሀገር ፖለቲከኞች ሁሉ ጊዜ ስለ ዘላቂው አገር አይደለም የሚጨነቁት፣ ስለ ወንበሩ፣ ስለ ስልጣኑ፣ ስለ ሀብቱ ነው። ጋቢና ልቀመጥ ከኋላ ልቀመጥ የምትለው እኮ መጀመሪያ መኪናው ሲሄድ ነው። ጋራጅ ውስጥ ባለ መኪና ውስጥ እንደሱ ልትላት ሲሉ ጎማው ወልቆ ሞተር ወርዶ ጋራጅ ቁጭ ያለ መኪና ውስጥ ጋቢና ተቀመጥ ከኋላ ተቀመጥ ላይ ተቀመጥ ምን ነው ልዩነቱ? አገርን ካፈረስካት በኋላ ያንተ ጠቅላይ ሚኒስትርነት፣ የፓርላማ አባልነት፣ ምርጫ ማሸነፍህ ምናምን መሆንህ የኔ ህዝብ ታላቅ ነው የኔ ህዝብ ታናሽ ነው ይሄ ሁሉ ክርክር የሚሆነው መጀመሪያ አገር መኖር ስትችል ነው። ምንድነው አሁን የምትፈልገው? ይሄ ገበሬው እኮ ያለው እሱ ነው። አሁን ወቅቱን እኔን አይፈልግም ነው ያለው። አሁን ከጣሊያን ጋር ተዋግቶ የሚያሸንፍ ነው የሚያስፈልገኝ። እኔን አይፈልግም አሁን ወቅቱ። ልክ ነው እኔ ነኝ መውረስ ያለብኝ፣ ግን እኔ ነው ወይ የሚፈልገው? ለዘላቂው ማሰብ ማለት ነው። እሱ አሁን ከዛ በኋላ ስለምትፈጠረው መንደሩ፣ ከዛ በኋላ ስለምትሻገረው፣ ከዚያ በኋላ ህዝቡ ስለመኑ መጀመሪያ የሰሜን ሸዋ ህዝብ መኖር አለበት እኮ እሱ እንዲነግስበት። በሌለበት የሱ ትልቅ መሆን በትልቁ ህዝብ ላይ ካልሆነ በስተቀር እኮ ብቻውን ንጉስ ሊሆን አይችልም። ብቻውን የጎበዝ አለቃ እኮ ሊሆን አይችልም። ይሄንን ነው አሁን እያጠፋ ነው ያለ ነው። በሁለት መልኩ ነው አንድ ሀገር ሊቃውንቷን ልታጠፋ የምትችለው። አንዱ 66 ጀምሮ እንዳደረግነው መግደል ነው። እስከ ቅርብ ጊዜ ድረስ በመግደል ነው አዋቂን ከነውቀቱ ስናጠፋው ይኖር ነው። ይሄ በነገራችን ላይ አልፎ አልፎም ቢሆን ከበፊትም የነበረ ባህላችን ነው። በነገስታቱም ዘመን እጅግ ይወጣ ሰው እጅግ ላቅ ያለ ሰው ይሄን አይነት ዕጣ ፈንታ ሲገጥመው ኑሯል። ከአንዱ ቦታ ተነስተው ወደ ሌላ ቦታ የሚሰደዱት ብዙ ጊዜ አዋቂዎቹ በዚህ ምክንያት ነው። ሁለተኛው ደግሞ እንዳይሰሩ በማድረግ ነው። ሰዎቹ በህይወት ይኖራሉ፣ ግን እንዳይሰሩ እናደርጋቸዋለን፣ ዝም እናሰኛቸዋለን። ባለፈውም አንድ ቦታ ስናገረው ነበረ። ካድሬዎች ተሰብስበው ግምገማ ይገመግማሉ። አንዱ የወረዳው ሊቀመንበር ነው እና እሱ ነበር የሚገመገመው የዛን ቀን። ሰውየው 8ኛ ክፍል ነው እና ምን ብለው ይገመግሙታል? አንተ አንደኛ ኪራይ ሰብሳቢ ነህ፣ ሁለተኛ ምሁራዊ ትምክት አለብህ ይሉታል። 8ኛ ክፍል ሰውየው እኮ ነው። ምሁራዊ ትምክት አለብህ ይሉታል እና በኋላ ኪራይ ሰብሳቢነት የለብኝም፣ ይሄ ምሁራዊ ትምክት ያላችሁትን ግን እስቲ አየዋለሁ። እንደዚህ አይነት ሰዎች ባሉበት ሊቃውንት ቦታ አይኖራቸው። የሀገራችንን ሚዲያ ተመልከቱ። 90% ሚዲያው ላይ የሚቀርቡት ሰዎች ወይ አርቲስት መሆን አለባቸው፣ ወይ ቀልደኞች መሆን አለባቸው፣ ወይ ሌላ ሰዎች መሆን አለባቸው። ጠንከር ጠጠር ያለ ነገር የሚያቀርቡ ሰዎች ብዙ ጊዜ እድል የላቸውም። አንደኛ ጋዜጠኛውም እነሱን ችሎ መጠየቅ ይከብደዋል። ጋዜጠኛው ራሱ የፌስቡክ ሰለባ ሆኖ ነው የሚመጣው። ከየቦታው ይቀርምና እንዲህ የሚባለው አጣርቶ አንጥሮ መረጃ ሰብስቦ አይደለም ለሙግት የሚመጣው፣ በዛ እኩል ሆኖ አይደለም የሚመጣው። ልክ የጤና ቡድንን ከሻምፒዮንስ ሊግ ጋር እንደማጋጠም ነው የሚሆነው አንዳንዴ። እና ከጋዜጠኝነት ወደ ተማሪነት ያደላል። ስሞ ማን ነው? የት ነው የተወለዱት? የት አካባቢ ነው እንደዚህ የተማሩት? እስቲ ስለራሱ ገለጻ ያድርጉ። ይሄን እኮ ጋዜጠኛው ጨርሶ አንቦ መጥቶ ማናገረው ዶክተር ዳኛቸው ነው። ዶክተር ዳኛቸው የተወለደው እዚህ ቦታ ነው፣ የተወለደበት ጊዜ ይሄ ነው፣ የተማረው እዚህ ቦታ ነው፣ አሁን ማቀርበው እሱ ነው ማለት አለበት። እስቲ ተናገር። ይሄንማ ቅጽ ለመሙላት አይደለም እኮ ዳኛቸው ቴሌቪዥን የሚሄደው። አብዛኞቹ ጋዜጠኞቻችን ቅጽ አስሞይ ጋዜጠኞች ናቸው። ሐሳብ አይደለም የሚሞግቱት። ይሄ በሽታ ደግሞ መድረኮቻችንንም ወስዷቸዋል።
መንግስት የሚያዘጋጃቸው ተለያዩ አካላት የሚያዘጋጃቸው መድረኮች ላይ ሞጋች ሆኑ። ሞጋች ስላችሁ ዝም ብሎ በስሜት ተነስቶ የሆነ ነጥብ ለማስቆጠር የሚሄድ ሰው አለ። እሱ መሞገት አይደለም። በነገራችን ላይ ዝም ብሎ አንድን ሰው በስሜት በኃይል መናገር እሱ የእውቀት መለኪያ አይደለም። ሰው እንደውም ብዙ ሲያውቅ ድምፁ ረጋ እያለ ነው የሚሄደው። አሁን ባዶ በርሜል አምጥቼ ብመታው በጣም ይጮሃል። ውሃ በያዘ ቁጥር ግን ድምፁ እየቀነሰ ነው የሚሄደውና ብዙ ጊዜ በጣም መጮህ ውስጥ አለመያዝን ነው የሚያሳየው። ውስጡ የያዘ ነገር በጣም ሲጮህ አታዩትም። እና ያ የሚናገረው ነገርም አንኳር አለው። ቁጭ ብሎ የሚታሰብ ነው፣ የምታስቡት ነው። አንድ አጎት ነበረኝ። ሽሮ የሚሰራ ክክ የሚሰራ ምንም ፍትፍት የሚሰራ ምንም የሚሰራ ውስጡ ግን አንድ አራት ስጋ ጣልጣል መደረግ አለበት ብሎ ያምናል። እና ለምንድን ነው ስለው እንዴ ታዲያ እንዴት መብላቴ በምን ይረጋል? ትንሽ ሳላላምጥ ዝም ብሎ የሚገባ ከሆነ እኔስ መብላቴን በምን አውቀዋለሁ? እንዴ ግሉኮስ ከመውሰድ ምን ነው የሚለየው? ትንሽ ካላላመጥኩትና ያዝ አድርጎኝ 2-3 እያሰብኩ ካላመነጀኩት ይላል። ይሄ ማለት ነው ጠንካራ ሐሳብ ማለት ቁጭ ብለን ይሄ ነገር እውነት ነው እንዴ ኧረ አይደለም እንዴት ብለን የምንነጋገረው ነው እኮ። በነገራችን ላይ የቀድሞ የሃይማኖት ሊቃውንት የሚያመነጅኩና የማያመነጅኩ የሚለውን የምግብ ስርዓት ሲለዩ አንዱ ምሳሌነታቸው ነው። ማመንጀክ ምንድነው? ይበላና ያከብ ቁጭ ብሎ ያጠራቀመው መልሶ እንደገና ያላምጠዋል። ያኛው ግን ዋጠ ተኛ። አሁን የትኛው ነው እኛ ሀገር ያለው ህዝብ የሚያመነጅኩ ናቸው ወይስ ሆ ሚለው ሲመጣ ሆ ብሎ መሄድ አይደለም። ይሄ አዋቂ የሌለው ሀገር ነው እንደዚህ የሚያደርገው፣ ወይም አዋቂ የማይሰማ ፍትህ የሚነግሰው አዋቂዎች ሲኖሩ ነው። የቀድሞ ሰዎች እኮ ዳኛ ፍለጋ ሩቅ ሀገር ይሄዳሉ። ሩቅ ሀገር ለምን እዛው አይጋደሉም? አያዛልቅማ። ይችላሉ እኮ ግን አይዘልቅም። ያ ዳኛ የተናገረው ግን ለልጅ ልጅ እየተተረከ እሱ ራሱ የሌጋሲ ምንጭ ነው። የትክክለኝነቱ ምንጭ ስለሚሆን ነው እንዲህ ብለው ፈረዱ የሚለው የትክክለኝነቱ ምንጭ ስለሆነ ነው። ስለዚህ ብዙ ጊዜ በእኛ ታሪክ እንሰማቸዋለን እንዲህ አይነት ፍርዶችን ኢጌሌ እንዲህ ብለው ፈርደው የሚለውን የምንሰማው ከልጅ ልጅ የተወራረሰው የትክክለኝነት ምንጭ ነው። ለዛ ሰው ያንን የማድረጉ ትክክል የመሆኑ ምንጭ እሱ ስለሆነ ነው። እንደዛ ካልሆነ ቅድም የተባለው አይነት አየር ላይ ቤት ስሩልኝ የሚል ሰው ነው የሚነሳብን። አሁን ኢትዮጵያ ውስጥ ያስቸገረን እሱ ነው። ብዙ አክቲቪስቶች፣ ብዙ የፖለቲካ መሪዎች፣ ብዙ ደግሞ ቅድም እንደተባለው ወክለናል የሚሉት እኔ አዲስ አበባ ከተማ ውስጥ ያሉ የዚህ ከውልና ማስረጃ ጋር የሚሰሩ ሰዎች ጋር ብዙ ጊዜ ሄዳለሁ በብዙ ምክንያት እና ጠይቃቸዋለሁ። እንደው የአማራ ህዝብ፣ የኦሮሞ ህዝብ፣ የጉራጌ ህዝብ፣ የትግራይ ህዝብ መጥቶ ወክሏቸው ያውቃል? በህግ ውክልና ሰጥቷቸዋል? እነዚህ አልሰጣቸውም አሉ። ታዲያ አንዱ ወክላለሁ ይላል፣ አንዱ ደግሞ ተነስቶ ነገሌ እኛን አይወክሉም ይላል። ሁለቱም እኮ ክርክር አያስፈልግም። እንዴ ነው 40 ሚሊዮኑን ህዝብ ዝም ብሎ አንድ የሆነ ቦታ ላይ ቁጭ ብሎ የሚጽፍ አክቲቪስት ሊወክለው የሚችለው? በየትኛው ህግና አሰራር? እኛ ነን እኮ ወክለዋል ብለን ውስጥ ታዋቂ የተቀበልናቸው። እነዚህ ሰዎች እኮ አየር ላይ ቤት ስሩ ነው የሚሉን። መጨረሻ ህጉን ካጠፉ በኋላ ዕውቀትን ከደመሰሱ በኋላ ሁሉን ነገር ከጨረሱ በኋላ ዛሬ አዋቂዎቹን ስናጠፋ ምንም ላይ መስለን ይችላል። የዛ ዘመን ሰዎች እንደዚህ ነው። አዋቂዎቹን ሲገሉ መግደል ብቻ ነው ለነሱ። አዋቂዎቹን ከገደሉ በኋላ በሚመጣው የድንቁርና ዘመን እንዴት መኖር እንደሚችሉ ግን አያውቁም። አሁን አዋቂ ካለቀ በኋላ ዕውቀትም ከጠፋ በኋላ ስልጣኔም ከሞተ በኋላ በድንቁርና ዘመን እንዴት መኖር እንደሚቻል ማንም አያውቅም። ማንም ነው ማያውቀው። ከዚህ ሁሉ ትርምስ በኋላ ምን ሊፈጠር እንደሚችል ማንም እንደ ያገራችን ሰው እኮ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይላል። የሚያውቁት ምን ማለት ነው? ያ መልአክ ምን እንደሚያስብ፣ ምን እንደሚፈልግ፣ ምን እንደሚሰራ አናቀውም። ይሄ ግን ክፉ እንኳን ቢሆን የክፉን ማስወገጃ እናቀዋለን።
ከክፉ እንዴት እንደምንጠበቅ እናቀዋለን እሱን እንዴት እንደምናስረው እናቀዋለን ከሱ ጋር እንዴት እንደምንኖር እናቀዋለን ክፋቱን ማጥፋት ባንችልም ከክፉ ጋር ግን ወይኛ ክፉ ሳንሆን ወይ ክፋቱን ያን ሳያጠቀን እንዴት መኖር እንደምንችል ስለዛ ግን ገና አዲስ ነው አላወቅነው ምን እንደሚያመጣ ምን እንደሚሆን አናቀውም ነው በእጅ ያለንን አገር በእጅ ያለንን አኗኗር በእጅ ያለንን ጠባይ አፍርሰን ከመፍረስ በኋላ ምን እንደሚሆን ማንም አያውቅም ከዛ በኋላ ምን እንደሚሆን ከዛ ማን አሸናፊ ሆኖ እንደሚወጣ ማን ከዛ በኋላ ማን እንደሚኖር ማንንም የሚያውቅ የለም ስለማናቀው ህልም ነው የምናወራው ስለማናቀው አናቀውም ያ ጊዜ አናቀውም በዛ ወቅት ማን እንደሚከስር ምናልባት በቁጥር ብዙ የሆኑ ብሔረሰቦች እኛ ብለው ሊያስቡ ይችላሉ አይደለም በዓለም ላይ በጣም ብዙ ቁጥር ያላቸው ብሔረሰቦች ተሰደው ያውቃሉ አገር ተበትነው ተሰደው ያውቃሉ ፈርሰው ያውቃሉ ደክመው ያውቃሉ ጠፍተው ያውቃሉ ኃያል ስለሆነ ብዙ ስላለው ይተርፋል ማለት አይደለም ትንሽ ስለሆነ ይጠፋል ማለት አይደለም ከዛ በኋላ የሚሆነውን ማንንም ነው ማያውቀው ስለዚህ ነው የምናውቀውን ጠብቀን መኖር የሚያዋጣን የሚሆነው ያኔ ነው ፍትህ የሚሆነው ያኔ ነው በዚህ የባህልን ጉዳይ ያጠኑ ሰዎች ባህሎችን በተመለከተ ሶስት ነገር አለ ይላሉ አንዱ ባለ ብዙ ባህል ሆኖ መኖር ነው ባለ ብዙ ባህል ሁለተኛ ድንበር ተሻጋሪ ባህል ማፍራት ነው ሶስተኛ የተገናዘበ ባህል ማፍራት ነው ባለ ብዙ ባህል ብዙ ጊዜ ኢትዮጵያ ውስጥ እንሰማለን ኢትዮጵያ እኮ ባለ ብዙ ናት ባህለ ብዙ ናት ይሄ እኮ ተፈጥሮን መናገር ነው እንጂ ከዛ በላይ ምንም የጨመረው ነገር የለም ልክ ነው ኢትዮጵያማ ባለ ብዙ ባህል ናት ባለ ብዙ ባህል ማለት ምን ማለት ነው የተለያዩ ባህሎች የተለያዩ ብሔረሰቦች የተለያዩ አሉ ቁጭ ብለው እንደገና ዳቦ ይኖራሉ በቃ አንድ ቦታ ላይ ነው ያሉት አንድ ቦታ ላይ ስላሉ እኮ መሰብሰብና በነገራችን ላይ መጠራቀም ይለያያል አሁን እኛ ምን አደረግን እዚህ ተጠራቀምን አልተሰበሰብንም ምንም ተወሰን ካልሆነ በስተቀር እኮ አንተዋወቅም ተነስተን የሆነ ነገርም አንሰራም በየራሳችን መጣን የተለያየ ቲኬት ቆረጥን የተለያየ በር ገባን የተለያየ ወንበር ላይ ተቀመጥን በቃ ስናይ አሁን እዚህ ቦታ ፎቶ ላይ የሚያየን ሰው አንድ አርጎ ያስበናል ግን እኛ እንደርል በቃ በየራሳችን ከጎን ያለው ማን ነው የት ነው የሚኖረው ይርባዋል አሁን ከዚህ ሲወጣ በእግሩ ነው ወይ የሚሄደው ቤቱ ፈርሶ ነው ወይ የሚጠብቅ ምንም አውቀው ነገር የለኝም ይኖ ግን አጠግ ጎኔ ላይ ነው ያለው አስተሳሰቡ ምንድነው ምናልባት እኔ ተርፎኝ ያለው ገንዘብ ለሱ ብሰጠው በታክሲ ሊሄድ ይችላል ምንም አልተነጋገርም ግን ከጎኔ ነው ያለው ብዙ ብሔረሰቦች እኮ ጎን ለጎን ያሉት ከጎናቸው አለ ካጠገባቸው እሱ ባለ ብዙ ባህል መሆን ነው ይሄ በተፈጥሮ የሚመጣ ነው በታሪካዊ አጋጣሚዎች የሚመጣ ነው የተሻለው ግን እሱ አይደለም እሱን ዕውቅና ሰጥቶ ድንበር መሻገር ነው ይሄ ክሮስ ካልቸራል ምን ነው ድንበር መሻገር አንዱ ባህል ወደ ሌላው ሌላውም ወደ ሌላው ኢትዮጵያ ውስጥ የኖር ነው እንዲህ ነው በነገራችን ላይ ሰው ካንዱ ተነስቶ ወደ ሌላው ሲሄድ ሳይሰቀው በተለይ በሶስቱ ምክንያቶች አንድ በጦርነት ምክንያት ሁለት በረሃብ ምክንያት ኢትዮጵያ ውስጥ በተደጋጋሚ ከ12ኛው መቶ ክፍለ ዘመን ጀምሮ እንኳን ከ700 ጊዜ በላይ ኢትዮጵያ በድርቅ ወይም በቸነፈር ተመታለች በእነዚህ ምክንያቶች ሰዎች ካንዱ ቦታ ወደ ሌላ ቦታ ይሄዳሉ ሶስት በአስተዳደራዊና ሃይማኖታዊ ምክንያቶች በእምነት ምክንያት ካንዱ ወደ አንዱ ይሄዳል በአስተዳደር ምክንያት ተሽሞ ካንዱ ወደ አንዱ ይሄዳል በአጼ ሰርጸ ድንግል ዘመን በጣም ጀግና የነበሩ የኦሮሞ ፈረሰኞች ከቱርክ ጋር ለመከላከል ሲሉ ኤርትራ ወስደዋቸው አስፍረዋቸው ልክ እንደ ጥብቅ ጦር እዛው ቀርተዋል እንዴ ተሻግሮ መሄድ በእነዚህ በሶስቱ ምክንያት ኢትዮጵያ ካንዱ ወደ ሌላው ሲር ነው የኖረው አንዱ ባህል ወደ ሌላው ባህል ሄዶ ልክ አሁን ቅድም ያልኳችሁ ቅድም አሁን በኦሮሞ ታሪክ ውስጥ ነው የሚተረከው ሰሜን ሸዋ እነዋሪ አጠገብ ደይ የሚባል ቦታ አለ ህዝብ ናኝ የሚባል ከአጼ ዳዊት ልጆች አንዱ የነገሰበት ቦታ ነው ህዝብ ናኝ እንዲህ ያደረገ ተብሎ ልክ እሷ የሚተረክላትን ተረክ ይነገራል እሱ ተመሳሳይ ነው እሱም ህዝቡን አዋቂ ካስጠፋ በኋላ እንደውም ዘራይቆ ሸሽ የሚባለው በዛ ምክንያት ነው አዋቂ ጥፋ ሲል የገዛው እንደሙም ሸሽቶ ጠፋ አዋቂዎቹ በሙሉ ከንትን ካሉ በኋላ ላይ ሰማይ ላይ ቤት ስሩልኛል
ህዝቡ ተቸግሮ ያን የደበቀውን አዋቂ አምጥቶ ህዝቡ እንደዚህ ብሎናል ንጉሱ ምን እናርግ ሲሉት በሉ ውጣና ለክተህ ንገረን አሉት ይላል። ተመሳሳይ ተረቱ እንኳን ካንዱ ወደ ሌላው ተሻግሯል። የኔ ተረት ምንለው የኔ አባባል ምንለው የኔ ምን ምንለው የተሻገረ ነው። የኔ ብቻዬ ነው ማለት የሚቻልበት ነገር የለም። ክትፎ በሆነ ሀገራችን አካባቢ ነው የተነሳው። ዛሬ ግን ክትፎ ማይበላበት አይደለም የኢትዮጵያ ድንበር ኤርትራ ውስጥ አለ ሄዷል። በደቡብ ኢትዮጵያ በጣም የታወቀው ያበሻ ልብስ ምንለው የትና የት ሄዷል? ሰሜን ደርሷል። ሊቃውንቶቹ ካንዱ ወደ አንዱ ሄደዋል። ባህሉ ካንዱ ወደ አንዱ ሄዷል። ወንዙ ካንዱ ወደ አንዱ ሄዷል። በሰሜን የነበረው የቤት አሰራር እኮ አብዛኛው አራት ማዕዘን ነው። በአርኪኦሎጂ ሲቆፈር የሚገኘው አራት ማዕዘን ቤት ነው። ይሄ ክብ የሚባለው ቤት ወይም ቤተ ንጉስ የሚባለው ክብ ቤት እኮ የመጣው ከመካከለኛው ዘመን አልፎ መንግስት ከደቡብ ወደ ሰሜን ሲሄድ የደቡቡን ቤት አሰራር ነው ይዞት ሄዶና ክብ ቤት ከዛ በኋላ ነው የመጣው። አብዛኞቹ አብያተ ክርስቲያናት የጥንቶቹ አራት ማዕዘን ናቸው። በአክሱምና በላሊበላ ጊዜ የተገኙ ሄዱና የላሊበላ ውቅር ቤተ ክርስቲያን አንድ ክብ አታገኙ። ቢኖር ክብ ቤተ ክርስቲያን ይሰራ ነበር። አልሰራ። አራት ማዕዘን ናቸው። ክብ መቼ ነው ሄደው? የደቡቡ ብሔረሰብ የቤት አሰራር ወደ ሰሜኑ ሲሄድ ነው ክብ ቤት የመጣው። ስለዚህ ያንዱ ቤት ለሌላው ቤት ሆኖ ሄዷል። እንጀራ ካንዱ ቦታ ተነስቶ ሄዷል። ወጡ ካንዱ ቦታ ተነስቶ ሄዷል። ቆጮ ካንዱ ቦታ ተነስቶ ሄዷል። ሁሉም ነገር የጌሌ ብቻ ምን ተሻጋሪ ነበር። ከዚህ ባለፈ ደግሞ ሶስተኛው ትልቁ የሚባለው የመገናዘብ ባህል ነው። መገናዘብ ባህል ማለት እያንዳንዱ ማህበረሰብ የየራሱን ባህል አክብሮ ወዶ ግን የጋራ የሆነ ደግሞ አንድ ሀገራዊ ባህል መፍጠር የተለያዩ ማህበረሰቦች አስተዋጽኦ ያደረጉበት። ቅድም ለምሳሌ ዶክተር ዳኛቸው ሲያነሳ ነበር እዚች ሀገር ብዙ የሚያኮሩን በዓሎች አሉ። የተለያዩ ሃይማኖታዊ ያሉ ባህላዊ ያሉ እነዚህም በዓሎች እድል መስጠት እንዲወጡ። ለምሳሌ አንድ የዘመን አቆጣጠር አለን አሁን ሁላችንም ተስማምተን ለጊዜው እየተጠቀምንበት ያለን። የተለያዩ ማህበረሰቦች ደግሞ ባህላዊ የሆነ የዘመን አቆጣጠር አላቸው። ይሄን የዘመን አቆጣጠራቸውን ያከብሩታል፣ ይከበራል በተለያየ ቦታ። ለዚህ እውቅና መስጠት ግን አንድ ደግሞ ሁላችንም የምንጠቀምበት የዘመን አቆጣጠር ደግሞ ማምጣት። እንዲህ አይነት አንድ ሀገራዊ የሆነ ባህል እየገነቡ መሄድ መገናዘብ ማለት እሱ ነው። ሌላው የሌላውን እንዲወድ፣ ሌላው የሌላውን እንዲያይ፣ ሌላው የሌላውን እንዲያደንቅ። እስካሁን አሁን የኛ ህግጋት የክልል አከላለሎች መዋቅሮች የሚያበረታቱት ባለ ብዙ ባህል መሆንን ነው እንጂ ድንበር ተሻግሮ መሄድን አይበረታቱም እንጂ እስካሁን እኮ ባለ 3 ባለ 4 ቋንቋ መሆን እንችል ነበር። የግድ አንድ ሰው ኦሮሞኛን ለመናገር ኦሮሞ መሆን፣ ትግርኛን ለመናገር ትግሬ መሆን ወይም ወላይትኛን ለመናገር ወላይታ መሆን አይጠበቅበትም ነበር። ከዛ በላይ ከወላይታው በላይ ወላይትኛ የሚናገሩ ከትግራዩ በላይ ትግርኛ የሚናገሩ ሌሎች ይፈጠሩ ነበር። ቋንቋ በትክክል ምን መግባቢያ ይሆን ነበር። እኛ ሀገር ግን ቋንቋ መግባቢያ እንዲሆን አይደለም የተፈቀደው፣ ግንብ እንዲሆን ማጠሪያ እንዲሆን። ለምን ባለ ብዙ ባህል እንጂ ድንበር እንድንሻገር እንድንገናዘብ አይደለም የሚያዘው። አሁንም ብዙ ጊዜ በእኛ ባለ ብዙ ባህልን ባለ ብዙ እሱ እኮ እውቅና ብቻ ነው የሚፈልገው። በቃ ልክ ነው፣ ህጉ እውቅና ሰጥቶታል። ግን ሰው እንደዛ ነው ወይ የሚኖረው? ሰው አይሻገርም ወይ? ተፈጥሮ እሱን አይደለም ወይ የሚያዘን? የትኛው ነው? እስልምናም በክርስትናም ሰው ከአንድ ነው የተነሳው። ከዛ እሱ ራሱ እየተባዛ ሄደ። ቀጣዮቹ ባህሎቻችን ምንድነው የሚያዙት? በተቻለ መጠን ሰው የገዛ እህቱን የገዛ ወንድሙን እንዳያገባ ሩቅ እንዲሄድና ከማያውቀው ወገን እንዲያገባ አይደለም ወይ ሲያዙን የነበረው? እኮ ነው መገናዘብ ማለት። ከዚህ የነበረው ዛማዶ ድንበርተኛ ከሆነው ይልቅ ማዶ ያለውን የማያውቀው ጋር እንዲሄድ መገናዘብ ማለት ይሄ ነው። ይሄንን የሚያበረታታ እኔ ወደፊት ህገ መንግስቱም ሲሻሻል መዋቅሮቻችንም ሲሻሻሉ ባለ ብዙ ባህል አድርገውን አይደለም ሊቀሩ የሚገባቸው የሚገናዘብ ባህል። የሚገርማችሁ ኢትዮጵያ ውስጥ አይደለም ባህሎቻችን እምነቶቻችን እንኳን ይሄ የኔ ብቻ ነው የምንለው ጉዳይ የለንም። አንዱ በሌላው ላይ አሻራውን ጥሏል። የእስልምናን አሻራ ኦርቶዶክስ ላይ ታገኙታላችሁ። የኦርቶዶክስን አሻራ ፕሮቴስታንት ላይ ታገኙታላችሁ። የእንደዚሁ በተቃራኒውም አንዱን አሻራ አንዱ ላይ ታገኙታላችሁ። ህዝቡን ስትፈትሹት እንደዚሁ ነው። አንዱ የአንዱ አሻራ አለበት። የተገናዘበ ባህል ነው ያለን።
ግን ህጋችን እሱን ማበረታታት ስላልቻለ መዋቅሮቻችን እሱን ማበረታታት ስላልቻሉ ነው አሁን የደረስንበት ኪሳራ ውስጥ የደረስን። ይሄንን የጮሁ ሰዎች አሉ። እንዲህ እንዳንሆን ከመጀመሪያው ማን ይስማቸው? በጅል ሀገር የአዋቂን ምክርና የሐምሌን ውሃ የሚፈልገው የለም ይባላል። አሁን የሐምሌ ውሃ ጥሩ ነው፣ ጥርት ያለ ነው። ግን ሰው ሁሉ ዝናብ ስለሚመታው ውሃ የሚያስፈልገው አይመስለውም። አካባቢው ውሃ ያያል፣ እዚህ ጭቃ ያያል፣ እዚህ ምን ይላል፣ በቃ ውሃ አይጠማኝም ብሎ ነው የሚያስበው። የተለያየ ነገር ውሃ ስለሚያይ የአዋቂውን ምክር ልክ እንደዚህ ነው። እቺ ሀገር መሄድ ያለባት አሉን ብዙ ባህሎች፣ አሉን ብዙ ብሔረሰቦች፣ አሉን ብዙ ቋንቋዎች። ግን ይሄን የሚሻገር ይሄን ተሻግሮ ሌላው ጋር የሚሄድ ባለ ብዙ ባህል ሳይሆን የተገናዘበ ባህል፣ የተገናዘበ ቋንቋ፣ የተገናዘበ አገር ሶስተኛ የሁለታችን ተደምሮ ተቀንሶም ሌላ ሶስተኛ የሚፈጥር ሶስተኛ የአድዋ ድል ለዚህ ትልቅ ምሳሌያችን ነው። የአድዋ ድል የተፈጠረው በእያንዳንዱ ጎበዝ በብቻው ስራ አይደለም፣ ድምርም ብቻ አይደለም፣ ተደምሮ ሌላ ሶስተኛ ነው የፈጠረው። ኢትዮጵያዊ የሚባል ሌላ ነገር ፈጥሮ ነው ድል ያደረገው። ሌላ ስለዚህ እያንዳንዱ እዛ ውስጥ አለው። ድሉን ሲጠየቅ ግን የገሌ ድል ነው አይልም። የኢትዮጵያ ድል ነው፣ የአድዋ ድል ነው የሚለው። እዛ ውስጥ አስተዋጽኦ ያደረገው ግን የተለያየ ማህበረሰብ። ስለዚህ የገሌ ጦር ይባላል። የገሌ ጦር ከዚህ ነው የመጣው፣ የነገሌ ጦር ከዚህ ነው ሄደው፣ የነገሌ ጦር ከዚህ ነው ሄደው። እውቅና ይሰጣል ለእያንዳንዱ አስተዋጽኦ። ከተለያየ ሀገራችን ክፍል ሄደው አስተዋጽኦ ይሰጣል። ድሉን ግን የኔ ብቻ ነው አይልም፣ የነገሌም ነው አይልም። የድምሯ ኢትዮጵያ ድል ነው የሚለው። ይሄ ነው ከሁሉም የላቀ ባህል መፍጠር ማለት ይሄ ነው። የሁላችን የሚሆን እገሌ ብቸኛ ባላክሲዮን የማይሆንበት ወይም ዋና ባላክሲዮን የማይሆንበት ባህል መፍጠር። ይሄን ካልቻል ፍትህም አይነግስም፣ ሰላምም አይመለስም። እና ይሄ ሆ ከሚለው አካሄድ ወጣ እንበልና ዕውቀትን መስማት እንጀምር። ነገሮችን በዕውቀት እናንጥራቸው። ቁጭ ብለን በሁለት መልኩ ብዙ ጊዜ እኛ የብሔረሰቦቻችንን ነገር ስንናገር እሱ ላይ የደረሰበትን እንዲህ ሁኜ ማይል ማንም የለም። አሁን ሁሉም እኔ እንዲህ ሁኜ ነበር ወይም አሁን እንዲህ እየሆንኩ ነው፣ እንዲህ ሳረግ ነበር የሚል የለም። እንዲህ እያረኩ ነው የሚል የለም። ይህን መራራ ነገር መጀመር አለብን። እንዲህ አርጌ ነበረ። ጠቅላላ ህዝብ ባይሳሳትም እገሌ ተሳስቶ ነበረ፣ አበበ ከበደ አልመስ ተሳስተው ነበር የሚለውን የኔ ወገን ስለሆነ አልቀበለውም። ስተቱን የኔ ወገን ስለሆነ ጀግንነቱን ነው መስማት እንፈልገው የሚለው በጭራሽ አናናሩ ዕውቀት አይለካውም። እሱ የዕውቀት ጉዳይ አይደለም። እሱ ዕውቀት አይደለም። እናቶቻችን ለራሳቸው ምርጥ ቅቤ ይገዛሉ። ምርጥ ቅቤ ወይም የገዛ ከብቶቻቸው ከሰጧቸው ወተት ገፍተው ቅቤ ያወጣሉ። ግን እሱን ቅቤ ነው ብለው ዝም ብለው አይጠቀሙትም፣ ያነጥራሉ። ለምን ነው የሚያነጥሩት? ሁለት ነገር ስላለው። ሲነጠር ሁለት ነገር አለው። አንድ ቅቤው ውስጥ ያለ የማያስፈልግ ነገር ይወጣል። ሁለት ቅቤው የሌለው የሚፈልገው ነገር ይጨመራል። ቅመም ለምሳሌ ይጨመርበታል። ቅቤው እሱ የለውም፣ የሚጨመርበት አለ። ሲነጠር የሚወጣለት አለ። አሁን እኛም የመጣንበት መንገድ እየሄድን ያለንበት መንገድ የምናስበውን ነገር ማንጠር አለብን። አንድ ውስጡ ያለውን አንጉላ ማውጣት አለብን። ሁለት መጨመር ያለበትን መጨመር አለብን። ካልሆነ ግን ዝም ብለን ባዶውን ብንውጠው ሆድ ህመም ነው ይዘን የምንቀረው። አመሰግናለሁ።